ቀርግ የምታይኝ ሰው እኮ ነኝ። ከበሬ ኖረ እንጂ ያት የሞከርሽው ክብሯን ዝቅ ያደረግሽው የባልሽ እናት ምን ይሰማል? ዮዲት ለኔ የምታሳየው ሌላ፣ ለአንተ የምታሳየው ሌላ። እውነት የምትወደኝ ከሆነ የምትሰራውን ስራ ተከታተል። ያኔ እውነተኛ ማንነቷን ታውቀዋለህ። ይልቁንስ ሳቅሽ እኮ በጣም ቆየ ካየሁ። ከዛሬ ጀምሮ አላጠፋም ማማዬ፣ አንቺ እንደምትይኝ ይሆናል። ነገርኩሽ እኮ ከዛሬ ጀምሮ ከእርስሽን መሙላት አልፈልግም። ከርሳ ለምግቡ ችግር የለውም፣ ለማደር ብቻ ፍቀጅልኝ። የአባትሽን ቤተሰቦች ፈልገሽ ኑሪ አልኩ እኮ። ሆዳም ነሽ ግን። ስለጨነቀኝ ነው፣ አትታዘበኝ። ሲጨንቀኝ መብላት ነው የሚታየኝ። አሁን ራሱ ብትጨምርልኝ የበላው ነበር። አንተ ራሱ ጥሩ ሰው ይመስል ልትመክረኝ አትሞክር። ሌባ አጋዥ ነው። ማንነትን አትርሳ። አመዳ ምንድን ያልሽው? ምን? ተንበርከኪና ይቅርታ ጠይቂ፣ አለበለዚያ በትክክል ተንበርከኪ። አፍጥኝ። መንበርከክ ዝቅ ማለት ያምርብሻል። እኔ ወርቄ በወንበር ላይ ልቀመጥ? አታውቀኝም ማለት ነው። ሰማህ? ይሄ ገላ እንግልት አልለመደም። በማርና በወተት ያደገ ገላ ወንበር ላይ ልታስቀምጥ ነው? አዎ ይቀመጣሉ። አለበለዚያ ግን ይሄንን በማርና በወተት ያደገ ገለወትን በእስር ቤት ነው የሚያገኙት። ስላስከፋዎች ደግሞ ይቅርታ። አለም ደግሞ ትመጣለች። እሺ እስከዛሬ ላስከፋዎች በጣም ይቅርታ። ብዙ ጥፋት አጥፍቻለሁ፣ ግን ደግሞ ወድሻለሁ። አለም ደግሞ እዚህ ቤቷ ትመጣለች። ከአንቺ ተርፎ ደግሞ ለእኔ ጦስ ሆንሽብኝ። የተረገምሽ። እኔ ነው የተረገምሽ? እማዬ ሳደብሽኝ እኮ። እና የተመረቅሽ ልበልሽ? እስቲ ራስሽን ተመልከቹ። ከተንኮል ውጭ ምንም መሰሪው ነገር አለ? በዛ ላይ ደግሞ ሞኝ። በድጋሚ ደህና ነሽ? እባካችሁ፣ እባክህ ፍታኝ፣ እባካችሁ አለም፣ እባክህ። ሰላም ውድ የሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ትርፍርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእናት ግፍ ክፍል 24 ይዤላችሁ መጥቻለሁ። እንግዲህ አለም በቀረጸችው ቪዲዮ ታግታለች እና አሁን ላይ ደግሞ አጋቾቹ ለአለም እያገዙ ነው ያሉት። ምክንያቱም ቪዲዮ የቀረጸችው ቪዲዮ ለነሱ ጠቃሚ ወይም ደግሞ ወይዘሮ ወርቄ ከምትሰጣቸው ገንዘብ ይበልጥ የሚያስገኛቸው ቪዲዮ እጃቸው ላይ ስላገኙ እንግዲህ አሁን ላይ አለምን እየተንከባከቧት ያሉ አጋቾች ማለት ነው። በዛው ልክም እንግዲህ ያን የወዲት ጉዲት ስታደርገው የነበረው ወይዘሮ ወርቄ ሲያደርጉት የነበሩትን እንግዲህ እነሱ ደግሞ በሰው ላይ ግፍ መስራት እንዴት እንደሆነ እያስተማራቸው ነው ያለ ማለት ነው። የወዲት እኔ እንደዚህ ሲሆን ለምንድነው አንቺ ዝም ብለሽ እጅሽ ሳታጥብም ለምንድነው ሳታንገራግሪ ዝም ብለሽ የነበረ ያለሽ በደስታ ስታደርጊ ነበረ እያለችው ልጅቷን እንትን እያለቻት ነበረ። ያለኝ ይህን ማላደርግ ከሆነ የሚገለኝ ነው የሚመስለኝ። እኔ መሬት ላይ ከመቀመጥ ብትሞች አይቻልሽም ነበረ። እኔ መሬት ላይ ስቀመጥ አንቺ እንዴት ነው ሶፋ ላይ መቀመጥ የቻልሽበት? እያለችም እሷን እየወቀሰቻት ነበረ የወዲት ማለት ነው። ተመችሽ ወይስ? አይ አልተመቸኝም፣ አለቀዬ እንዴት መሬት ተቀምጣ እኔ ሶፋ ላይ እንዴት ተንደላቅቄ ይቀመጣለሁ ስትልም ትመልስላታለች። እና እንዴት ነው ወገብሽ መደብ የለመደ ገላ ሶፋ ላይ ሲቀመጥ ምን ተሰማው? ምን ሆነ? እያለችም ምቾትን እየጠየቀቻት ነበር። እኔ ግን መሬት ስለተቀመጥ ወገቤ ተንቀጥቅጧል ስትልም ትጠይቃታለች። ስትራፑስ እንዴት ነበረ ስትልም ትጠይቃታለች። አይ ይለመዳል፣ ማይለመድ ነገር የለም፣ ለእኔ ደግሞ አዲስ አይደለም ስትልም ትጠይቃታለች። እጅሽን ሳስታጥብሽ ደግሞ እንዴት ነው? ለምንድን ነው አልታጠብም ሳትይ ዝም ብለሽ ታጠብሽ? የኛ የሰራሽውን ምግብ ስትበይ ምን ተሰማሽ? ጣፈጠሽ ወይ? ስትልም አንድ ባንድ ስትጠይቃት ነበር። ስትጎርሽ ምን እያልሽ እንደሆነ ስል እንደነበር ታውቂያለሽ ስትልም እባክህ አምላኬ ገላግልልኝ፣ መርዝ አድርግበትና ገላግልልኝ እያልኩ እየረገምኩሽ ነበረ አለቻት ማለት ነው። እና እርግማንሽ አልሰራም
ስትላትም እና ክፉ ስለሆንሽ ፈጣሪ እርግማንሽን አልሰማሽም ማለት ነው እያልሽ ነው ስትላትም ብቻ እንግዲህ እንደዚህ እያልሽ እየተመላለሰች እያለ ልጅቷን እያንገራገረቻት ወይም ያ ሰውዬ እዚህ በኋላ ተመልሶ መጥቶ ደግሞ ሶፋ ላይ ተቀመጭ ቢልሽ እንዳትቀመጭ ስትላት አልችልም ሰውዬው ምክንያቱም ስለሚያስፈራ ያዘዘኝን ነገር አንድ ባንድ አደርጋለሁ ምክንያቱም ይገለኝ ይመስለኛል ይገለኛል ስትላት ነንስቲ ለምን አትሞቲም እኔ ይመለከተኛል ወይ ስትለው ዮዲት ደጋግማ ትጠይቃታለች የማይገባሽ ቦታ ላይ እንዳትቀመጭ የማይገባሽ ምግብ መብላት ስትይ ማየት አልፈልግም ስትል ትጠይቃታለች እናም ከዚህ በኋላም ደግሞ እንዳይደግማት ድገሚ ያለች እሱን እየጠየቀቻት ነበር ማለት ነው እና በዛ መሀል እንደዚህ እያደረገቻት እያለ አጋች ይመጣል ማለት ነው እንግዲህ አስደንግጧቸዋል እሱ መጥቶ ሶፋ ላይ ቁጭ ይላል ማለት ነው እሷም ዮዲት ነይ ቁጭ በይ ሲላትም አለ እንተናን አይ አለቄ ሶፋ ላይ መቀመጥ አትችይም አይመጥንሽም ብለኛለች አንተን ፈርቼ ብቀመጥ ደግሞ ለምን ያዘዝሽን አላረኩሽም ብላ ከስራዬ ታባረረኛለች ስትልም ትነግረዋለች እውነት ነው ወይ ሲላተም አዎ ግን ለሷ አስቤላት ወገቧ መሬት ላይ ስለለመደ ሶፋ ላይ ስትቀመጥ ይጎዳታል ብዬ ነው ስትልም ተናግረዋል ምን አለ አንቺ ጥሩ ብትሆኒ ሲልም ይጠይቃታል አንተ እኮ ሌባ ነህ ለብር ብለህ ሰው ትሰርቃለህ ሰው ታግታለህ እኔን ለመምከር ወይም ለማስተማር ስታስብ አይከብድም እንዴ ትለዋለች አንቺ እንዴት ሰውን ከመግደል እኔ ለብር ብዬ እንትን ማለት አይሻልም ወይ አንቺ እኮ የገዛ አማትሽን ለመግደል ያሰብሽ ነው ሲልም ይነግራታል እሷም ከማገትና ከመግደል የቱ ይበልጣል ወይ ሲልም እንግዲህ እሷን ይጠይቃታል የትኛው ይሻላል ወይ አንቺ እስኪ ተናገር ስላተም ፀሐይን ጠይቋታል ፀሐይም እንግዲህ ከመግደል ማገት ይሻላል ይቅርታ የኔማ ቤት ስትልም ትጠይቃታል የልብሽን ከተናገርሽ በኋላ የምን ይቅርታ ነው ለምን ትጠይቂኛለሽ ስትልም ዮዲት ትመልስላታለች ዮዲትም ሰው ነኝ እኮ ለምንድነው ዝቅ አድርገህ መታየኝ እንደ ሰውነቴ መከበር ፈልጋለሁ ስትልም አጋቹን ትጠይቀዋለች እሱ ደግሞ ሰው ነሽ ወይ ሲልም ይጠይቃታል እንዴት የገዛ አማቷን የባሏን እናት ለመግደል ያሰበች ሰው ናት ወይ ሲልም ይመልስላታል እኔትም ሰው አይደላችም ጭራቅ ነች እንጂ አደር ካደር ግን እኮ ማለት በእውነት ያው ዓለም ራሱ ስንመለከት እንደዚህ አንዳንድ ከመጠን በላይ የሆነ ትንሽ ነገር እንትን እንበል ብለው በጀመሩት ክፋታቸው ካደር እየሰፋ ይሄድና ወደ አልባሌ ነገር እንትን ይላል ማለት ነውና ይሄ እንትን የግፍ ነው በቃ ማለት ነው እኔ ማቀው ቢያንስ አማት ናት የልጅ ሚስትን እንትን ትላለች ሲባል የነበረው እነዚህ ደግሞ እናትና ልጅ ደግሞ የባሱ ሰይጣን የሚቀናባቸው እውነት ዮዲት ጉዲት አለ የገዛ በለው ማለት ነው እና ልክ እንደዛ ናቸው እና እናትና ልጅን አጣልተው ሚስጥን እንዲያምን አድርገው በርግጥ እንትን ማለት የለም ግን ደግሞ ከዚህ በላይ ደግሞ አይኑን መግለጥ አለበት አሳይተውት እንኳን የእሷ ፍቅር አይኑን አውሮታል ማየት አልቻለም ከእናቱ ጋር እስከ ማጣላት ድረስ ስትደርስም እሱ ሊታየው አልቻለም ዓለም ለማሳየት ብዙ ጊዜ ሞክራ ነበር ግን እሱ በአይኑ ካላየ ስለማያምን ልጁ ያደረገው ነገር እሱ ስለማያምን እሱን ለማሳየት ስትል እንግዲህ ዓለምም ችግር ውስጥ ገብታለች በካሜራው ምክንያት እነሱን በቀረጠች ምክንያት ችግር ውስጥ ናለችው አሁንም እንግዲህ አጋቹ ግን ልቤን እያራሰልኝ አለ እንደዚህ ማድረጉ ማለት ነው በጣም ነው አሁን የውስጤን እያደረሰልኝ ያለው በተለይ ወይዘሮ ወርቄ እኔ ወርቅ ከስም ያንስቶ ወርቅ ኮታች አይቀመጥም አንገት ላይ ነው እንጂ የሚቀመጥ ስትልም እንግዲህ ኩርሲ ላይ እንድትቀመጥ አድርጓታል በዛ ላይ ደግሞ ገመናችሁ ከሚወጣና ከመታሰርና ብር ከመስጠት ሲልም እኔ ብር የዘር ማንዘርህ እንድትቀይርበት ነው ወይ በኔ ብር ስትልም አዎ እቀይርበታለሁ ወይዘሮ ወርቂም እንግዲህ እንደዚህ ያለሽ እየጎረረች ነው እሱም አዎ ታመጫለሽ ከመታሰርሽ ብሩን ብታመጭ 23 ሚሊዮን አምጭ ብሏታል አጋቹ ማለት ነው አጋቹ ግን በጣም ደስ ብሎኛል እናም አንደኛው አጋች ደግሞ ዓለምን ሆዳም ነሽ ሲላትም
ስለፈራሁ ነው ብላ ምንትን ትለዋለች። እንዴ በአንተ ብር ነው ወይም ታመጣለች ትለው። አዎ በእኔ ብር ነው ገና በአንቺ ብር እንትን እላለሁ ብዬ ብርን ጨረስ ሲላትም እሰጥሃለሁ ስፈታ ትለዋለች። አይ ይቅርታ ደግሞ አልሰጥህም እናቴ ብሩ ያስፈልጋታል ስትል ትመልስላታለች። ከፊኛለሽ ሲላትም አይ አልከፍልም ማን ስጠኝ አለ። እኔ ስጠኝ ብዬ አላስገድድህም፣ ግን ብር እንድሰጥህ አታስገድደኝ። እስካሁን ላበላኸኝ ምግብ አመሰግናለሁ እንካ ብላ ምግቡንም ትመልስላታለች። ብዬ ሲላትም አይ እኔ ለአንተ ብሩን ሰጥቼ እናቴ ምን ትብላ እናቴ የለህም ወይ ስትልም ትጠይቀዋለች። ማወቅ አለብህ እኔ ለእናቴ ስል ነው የሰው ቤት ስድብ፣ ግልምጫ ሁሉንም እየቻልኩ ያለሁት ለእናቴ ስል ነው፣ ለቤተሰቦች ስል ነው፣ እናቴን ሰርቼ ለመርዳት ስል ነው። መሰደድም መደብደብም ሁሉን ነገር እችላለሁ ስትል ለአጋቹ ትነግረዋለች። መጀመሪያ ቀን ፈርቼ ነበር፣ ግን የእውነት አምላክ እንደሚጠብቀኝ ሳስብ ግን ፍርሃት የጠፋ ፈጣሪ እንደሚጠብቀኝ አምናለሁ ስትልም እንትን ትለዋለች። ሀይም የወዲትን ሶፋ ላይ እንዳትቀመጭ ዱካ ላይ ነው የሚመጥንሽ፣ ዱካ ላይ ተቀመጭ ትላታለች። ምን ብትልም አዎ ብዬሻለሁ ብሎ እሱ ያግዛታል ማለት ነው። እናም እናትና ልጅ ዱካ ላይ አስቀምጦ ቤቱን ሽጠው ብሩን እንዲያመጡ ይጠይቃቸዋል። ቤቱማ አይሸጥም ጎዳና ላይ ልንወጣለህ ነው ቤቱን አይሸጥም ሲሉ ፀሐይም እንግዲህ ከመታሰር ቤቱ ተሽጦ እንትን ቢል አይቻልም 30 ሌን ያወጣላችኋል እና ስትልም ሀሳብ ሰጣለች። ጎበዝ ጎበዝ ሲልም አጋቹ ደግፏታል። ስለ እናቴም ክፉ ነገር አትናገሩ ስትልም እሷ እንትን ትላለች። እና እንግዲህ አጋቾቹ ተመችተውኛል ማለት ነው። እነዚህ ክፉዎች እጃቸውን ያገኙ እና ደግሞ አሁን ላይ ደግሞ ልጅየው ወንዴ ደግሞ እውነቱን ቢያውቅ ተከተላትና ማንነቷን ተረዳ ብለዋለች እናትየዋ። እንግዲህ እስኪ እንደሚረዳ ተስፋ እናደርጋለን። ውድ ቤተሰቦች ለነበረን ቆይታ መልካም ጊዜ